የወሊድ መከላከያ መጠቀም በኢስላም እንዴት ይታያል ትላለች። የወሊድ መከላከያን መጠቀም ለሁለት ይከፈላል። አንደኛ ለዘላለም እንዳትወልድ የሚያደርጋትን የወሊድ መከላከያ መጠቀም። ሁለተኛ ለተወሰነ ጊዜ ለአንድ አመት ለሁለት አመት እንደሚታወቀው በአብዛኛው ሰው እንደሚጠቀመው ጊዜያዊ የሆነ የወሊድ መከላከያን መጠቀም። በሁለት ይከፈላሉ እነዚህ። ወደ መጀመሪያው ስንመጣ ዘላለማዊ እንዳትወልድ የሚያደርጋትን የወሊድ መከላከያ መጠቀም አይቻልም በፍጹም በአንድ ምክንያት ካልሆነ በስተቀር። የአንድ ምክንያት ምንድነው? ይህች ልጅ ብትወልድ ህይወቷ አደጋ ላይ የሚሆን ወደ ሞት የሚወስዳት በፍጹም ውልደትን መቋቋም የማትችል መሆኗ ከተረጋገጠ በሐኪም የዚያኔ ከህይወት በላይ የለምና የዘላለም የወሊድ መከላከያ መጠቀም ትችላለች። ግልጽ ነው አይደለ? እንደዚህ ነው። ሁለተኛ ደግሞ ጊዜያዊ የወሊድ መከላከያ መጠቀም። ጊዜያዊ የወሊድ መከላከያን መጠቀም በባልና በሚስት መካከል የሚወሰን ነገር ነው። በመጀመሪያ ከአንድ ጎን የሚወሰን ነገር አይደለም። ለምሳሌ ሚስት በቃ መውለድ አልፈልግም ብላ መጠቀም አትችልም። ባልም እንዲሁ እንድትወልጅ አልፈልግም ብሎ ከልክሎ መጠቀም አትችልም። ያን ነገር በሁለቱም መካከል ይወሰናል። ከተስማሙ እንውለድ ካሉ መልካም። ነገር ግን እንዳይወልዱ የሚያደርጋቸው አንዳንድ ምክንያቶች ካሉ በእነዚያ ምክንያት መጠቀም ይችላሉ። እነዚያ ምክንያቶች ሸሪዓ ባስቀመጣቸው መልኩ መሆን አለበት። ምን ናቸው እነዚያ ምክንያቶች? አንደኛ ለምሳሌ ልጅቱ ህፃን ነች፣ ገና እርግዝናን መቋቋም አትችልም። የ13 የምናምን አመት ልጅ ልትሆን ትችላለች። ይህች ልጅ እርግዝናን መቋቋም አትችልም ከተባለና በሐኪም ከተወሰነ እርግዝናን መቋቋም ደረጃ እስክትደርስ ድረስ የዛኔ መጠቀም ትችላለች። ሁለተኛ አንዲት ሴት ለምሳሌ ህፃን ልጅ ወለደች እና ያን ልጅ እያጠባች እያለች ገና አጥብታው ሳትጨርስ ግንኙነት እየፈጸሙ ከሆነ ባሏ ጋር ማለት ነው፣ ይሄ ልጅ በወልድበት ጡቴ ይደርቅበታል፣ እማጠባታለሁኝ፣ እሱንም ለማሳደግ እቸገራለሁኝ ካለች የዚያኔ ለተወሰነ ጊዜ መጠቀም ይችላሉ። ግልጽ ነው አይደለ? ሌላው ደግሞ ምንድነው? ለምሳሌ ብዙ ልጆች አሏት፣ እነዚያን ለመንከባከብ በጣም የሚያዳግታት ከሆነ የዚያኔ መጠቀም ትችላለች። አሁንም ማህፀኗ ላይ ችግር ያመጣል ከተባለ ለሆነ ለተወሰነ ጊዜ ምናምን እንደዛም ችግር የለውም። የማይቻለው ምንድነው? ሪዝቅ ፈርተው ለምሳሌ ምን እናበላቸዋለሁኝ ምናምን፣ እንዲሁም ደግሞ አይ አሁን መውለድ አንፈልግም ትንሽ ላይፋችንን እንቅጭና ምናምን የሚባል ነገር፣ በእነዚህ ምክንያቶች አይቻልም። አላህ ቁርአን ላይ ሪዝቅን ፈርታችሁ እንዳትገሉ ልጆቻችሁን ብሏል። ወላ ተቅቱሉ አውላደኩም ሚን ኢምላቅ ነሕኑ ነርዙቁኩም ወኢያሁም፣ እናንተንም ልጆቻችሁንም የምለግሳችሁ እኔ ነኝና በፍጹም ሪዝቅን ፈርታችሁ ልጆቻችሁን እንዳትገሉ ብሏል። አይቻልም በእነዚህ ምክንያቶች፣ በተጠቀሰው ምክንያት ብቻ ይቻላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።